የወር አበባ የሚመጣበት ጊዜ ነው። ለብዙዎች አስቸጋሪ ወቅትም ጭምር ነውና ዛሬ ዘወትርና ትንሱ ተከሳችሁ ገና ሳይጀምር ዘወትርና ትንሱ ሊፈተኑ ነው። በምን ለምትሉ ደግሞ እዚሁ እንነግራችኋለን። የመፈተን ድንግ በይው ይቻላል፣ ዛሬ ይቻላል ነው የምትሉት። ለማንኛውም ከዛ በፊት ያው እንግዳ አለን። እንግዳችን ደግሞ እነ ዘወትር የሚፈተኑበትን የፈተና ወረቀት አይደለም መፈተኛው ይዛልን መታለች። እንዴት ነበር የተጀመረው? ምንድነው መፈተኛውስ የሚለውን እናንሳ። አንቺንም እንተዋወቅ። ዛይን ተምሩ እባላለሁ። ከያኔ ሄልዝን የመጣሁት የወር አበባ መቆጣጠሪያ እንዲሁም ደግሞ የእርግዝና ቀናቸው መቆጣጠሪያ አፕሊኬሽን ሰርተናል። ስለዚህ ዛሬ ይዘን የመጣነው ደግሞ የሴቶችን ፔሪድ ህመም እንዴት ነው ወንዶች ቢደርስባቸው ምን ይሆናሉ አንድ ነው የሚለውን ለማየት ይዘን መተናል ማለት ነው። እኔ ያሳዘኑኝ እዚህ ይፈርታል ፔን ነው የሚመስለው። እኔም ያው እንግዲህ ፔኑን ችዬ ህመሙን ችዬ ጥሩ ባህሪ ለማሳየት ነው ሞክረው። ዛሬ ማን ነው መጀመሪያ ደፍሬዛ ባለው ለቆዳ ገበር ያለው ሰውዬ እሱ ምንም አይሰማም። አይ ለጥፊው በቃ ምን ላይ ነው ዛሬ ምን ትንሱ እንግዲህ አንበሳውን ድርሻ ወስዷል። አዎ እንትን ቁጥሮች አሉት አይደል? ከ1 እስከ 8 ከ1 እስከ 8 በአንድ ነው የምንጀምረው ማለት ነው። አሁን 0 ነን፣ አንድ ማድረግ ይችላል። እሺ አልታረደው ግን አነዝሮታል ቴንሽን ያዘው ሞስት አንድ ነው። ምንድነው? ምንም አይነት ስሜት የለም። የመገለባበጥ ይሄ ነገር እርግዝና ይመስላል። እሺ እኔ እንጃ ምን እንደምሽ ሁለት ሂዳ እሺ ቆይ አዎ ከጫት እንዴ ትንሱ ገና ሁለት ላይ ነን። ኧረ ትንሱዬ ቆፍጠን በል አይደለ እዚህ ጋር ነገር ተንሻፋ አንድ በኩል ብቻ ነው የሚያምር። አዎ በዚህ ጋር ብቻ እሺ ይጨመራ ውይ እሺ እንዴ እንደዚህ ነው ሰማችሁ? ኧረ አይሆንም እንዴ ተይ እንዴ ኧረ ተይ በእናትሽ በእውነት ያማል። ወይኔ ገና 3 ነው ባይደም ትንሱዬ ገና 3 ላይ ሆነ። አጥብላችሁ አዎ እዚህ ጋር ትንሽ ተራመድ አስገቢለት ኪስ ውስጥ። አዎ አንድ ይጨመር አንድ አንድ እስቲ ኧረ ጫማህን ተይ በቃ እስቲ ጫማህን ሰር ትንሱዬ ፈተህ ሰር ጫማህን። አይ አይ አሁን ጨመር አድርግ ከዚህ በኋላ እናንተን ሰላም ነው እንዴ? እንዴት ነው? ሰላም ነው። ኧረ በዳሽ እንጀራውን እጋግረዋለሁ። ኧረ በእውነት ቤቱን አጸደዋለሁ። እስቲ 5 ነን። ያው አንተ ጥሩ ሄዳለህ፣ ጠንካራ ነህ። ውይ ቆይ ልዘጋጅ። አራት ጨርሰናል። 5 ተዘጋጅቼ ቀስ እያለን ወደ 5 ነው። ጠንከር ቀስ እያለን ሙሉ በል አምጣልኝ። ይወልወል ይስራው የት አለ ሙሉ በል? ይሄው ና ዶሮን ይሄን ኮበስ በደምብ እያየት ነው እንዴ? እሱ እያየት ነው እንደሚወለጉለ አብሲት ጣላት በሉኝ እንጂ እሺ። በዚህ አያያዝ ግን ትጥላለች። እንዳንተ ጎበዝ ነህ። 6 ጨመር። ምክንያቱም እኛ እንደዚህ ሆነን በሶስት አለው እንዴ 6 እስከ 8 ኧረ ትንሱ ኧረ ተው ትንሱ ያጨነሳታ መሬቷ በደምብ እንደዚህ እዚህ ጋር ይኸውልሽ ምን አይነት ስሜት እንደዚህ የሚቆርጥ ነገር ይመስላል። ከዛ ደግሞ እንዲህ ንዝር እሺ በዛው አጥተ ከዛ ደግሞ ትንሱዬ ኧረ እሺ ትሪት አድርጉኝ። ወይኔ ኧረ በል በቃ ሞልቢያው ደግሞ በቃ ሞልቢያው በቃ አንድ ጥያቄ አለ። እህቶቻችን በመደበኛነት የትኛውን ሌቭል ነው የሚቆጣጠሩት? ከዚህ ውስጥ ሴቶች ላይ ሞክረነው እናውቃለን። ብዙዎቹ 8 ላይ ሆኖ ይሄ የመጀመሪያ ቀን ሊመጣ ሲል ያለው ፊሊንግ ነው። ወይ ጉድ ኢቭን ይሄ አይገልጸውም። ከዚህ በላይ ነው የሚሸመደድ ነገር ይላል። ጠንከር ሮዛ አበባ ላይ ሮዛ አይቻለሁ። አንቺን የመሰለ ፈልጌ አጥቻለሁ። ሮዛ አበባ ላይ ሮዛ ቀስ አይደለም ጠንከር ሮዛ አበባ ጠንከር እያለች ሮዛ አበባ ላይ ሮዛ አይቻለሁ። ሮዛ አይቻለሁ። እሺ ከዛ አንቺን የመሰለ ፈልጌ አጥቻለሁ። ዱራዬ በጣም ሰውነትሽ ሲታዘዝሽ አይቀር ነበር ነው ቅርስ አልባው እንኳን በእናትሽ ቆይ ይሄማ ናቹራል ነገር እኮ ነው። ቆይ ስለዚህ ትንሱዬ አልበኋል በጣም ግን እስከ መጨረሻው ታግለሃል። በእውነት ስለዚህ ጀምራ እንግዲህ ከአንድ እንጀምራለን። ሬዲ። ስለዚህ ወደ 2 እንሂድ። ይሄ አንድ ገባ። ምን እየተሰማህ ነው? ደህና ነኝ። 2
እኔ የምትጮይ መሰለኝ ፈራሁ። እኔም ፈራሁ። ሁለት ላይ ነው እንዴ ነገር እንትን እየመሰለኝ። ያው የሰው ይለያያል። እሺ 3 መጣሽ አንተ ቀና በላ ምን አይነት ሰው የሆነ ድብ እንደዚህ እያከከልኝ ነው። ዘና በል ቀና እያልክ ዘና ፈታ ጨምር። ይሄ 3 ነው። እሺ 4 ወደ 5 የምታደርገው ጠንከር። ወይኔ አንተ እሺ እዚህ ወይኔ ሉላ ዝም በይ። ተረጋግቼ ሉላ ዝም በይ። ድቂ ማለት እንዴ ዘወትር ደስ አለኝ። ዘወትር ደስ ይበላችሁ። በልልኝ። ኧረ ደስ አላለኝም። ቆመ ይሄ ጌታ ተራቀም ነው በህይወቴ ማይታይ ነገር ብድግ ብለህ ከፍ በል። ገና እኮ 8 ዘወትር ተነስተህ ዘወትር ደስ ይበላችሁ በልና ከዛ ደግሞ ዳንሷንም ግባት። ስቱዲዮ ውስጥ ነህ ልትገባው። እንግዶች የኔና ጥበብ ነን ዛሬ ማን ያሸንፋል? እንግዶች አግባባል። ቆይ ዝም በሉሽ። አንዴ ዝም በሉሽ። አንዴ ጸጥታ። ዝምታ ያሸልማል። ቆይ ይጨመርልህ። ቆይ ይጨርስ። ቆይ ኢትስ ኦኬ። አይዞን ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደስ አለኝ። ዘወትር ደስ ይበላችሁ። I don't feel good. ሉላ ለአይናችን አዲስ ነገር ብታሳየን ደስ ይለናል። አይ ለአይናችን የለመደውን ቢሆን እኮ ከቻሉ አይቻለው። 5 የሆነ አንጀቴን እንዲህ አድርጎ የሚቀድ ነገር አለ። አይስወት ጋር እኛውስ እድሜን ሁላ ልሳሳት እችላለሁ። ወይኔ እኛ ግን አሁን የምትለን ነው የምናምነው። ስንት ነው እድሜ? በዚህ ሰዓት የምትነግረን ነው የምናምነው። ወይኔ ያስቀየምኩት ሰው ካለ ይቅርታ። ወይኔ ያስቀየምኩት ሰው ካለ ይቅርታ። ምን አይነት ስሜት ነው ዚኪ? አይዞን ዘውትር አሁንም ጅቧ ላይ ነህ? ድብ አይደለም ብረት ድስት በብረት ድስት ሽቦ ሲፋቅ ያለው ስሜት ያለ በዚህ ስሜት ድብ ትጥላል። ስለዚህ ድስትና ሽቦ ሲፋቅ በታቃለቃ። አዎ አውቃለሁ። እሺ አንድ ነገር እንገራችሁ። አንዴ ግን እዚህ ከዛ በፊት ከምንም ነገር በፊት በሶስት ቋንቋ ነው የምትናገረው? 2 ቋንቋ አማርኛና እንግሊዘኛ። ኧረ ዕብራይስጥ ትናገራለህ? በሶስቱም ቋንቋ በጣም ሴቶች ችግራችሁን፣ ጭንቀታችሁን፣ ህመማችሁን ተረድቻለሁ በደለ። እሺ ከዛ በፊት ግን በለው አይደለም ዕብራይስጥ ብዙ አላወራም። በልጅነቴ ነው ወደ ኢትዮጵያ የመጣሁትና በዕብራይስጥ የሚያወራኝ ሰው ስላልነበረ ረሳሁ። አገዝኩህ። ምን ላድርግ? ተጨነቅኩ። ረሳሁት። እሺ